ይህ በእንዲህ እንዳለ ታላቁ የኢትዮጵያ ህዳሴ ግድብ የሀገራዊ አንድነትና ኩራት ማሳያ ፕሮጀክት መሆኑ ተገለጸ። ይህ የተገለጸው በቀቤና ልዩ ወረዳም በህብረት ችለናል በሚል መሪ ቃል የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ህዝባዊ የድጋፍ ሰልፍ በወልቂጤ ከተማ በተካሄደበት ወቅት ነው። ዝርዝሩን ወለላ ኤልያስ ከወልቂጤ ቅርንጫፍ ጣቢያችን አዘጋጅቶታል። ሚፍታ ጀማል ደግሞ እንደሚከተለው ያቀርበዋል። በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ እንደገለጹት ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ችግሮችን የመፍታት አቅም ማሳደጊያ ጀምሮ የመጨረስና ወደ ተሟላ የኢኮኖሚ ሉዓላዊነት የመሸጋገሪያ ፕሮጀክትም ነው። ታላቁ የህዳሴ ግድብ ሀገራችን ሉዓላዊነቷን አስጠብቃ የቆየች ለሌሎች አፍሪካውያን ፋና ወጊና ምሳሌ መሆኗን የበለጠ የሚያረጋግጠው የዚህ ትውልድ አሻራ ምናልባትም ሁለተኛው የአርበኝነት ምዕራፍ እጥፋት ተደርጎ የሚወሰድ የህብረታችን ማሳያ፣ የአንድነታችን ማረጋገጫ፣ ከተረጂነትና ልመና መላቀቂያ ይልቁንም በራስ አቅም ችግሮችን የመፍታት አቅም ማሳደጊያ ጀምሮ የመጨረስ በጥቅሉ ወደ ተሟላ የኢኮኖሚ ሉዓላዊነት የመሻገሪያ ጉዞ መጀመሪያ ነው። የግድቡ ግንባታ በራሳችን ህዝብና በመንግስት አቅም ዓለም አቀፍ ጫናዎችን በመቋቋም ማጠናቀቅ በመቻላችን ለሀገሪቱ ለቀጠናውና ለአፍሪካ ትልቅ ብስራት ከመሆኑም በተጨማሪ የህዳሴ ማንቂያ ደውል ነው ሲሉም ተናግረዋል። በራሳችን ህዝብና በመንግስት አቅም ግድቡን ለመገንባት ቆርጠን በመነሳታችን የውጭ ሀገራትንም ጣልቃ ገብነትና ዓለም አቀፍ ጫናዎች ተቋቁመን በአሸናፊነት ለፍጻሜ ማብቃታችን ለሀገሪቱ ለቀጠናውና ለአፍሪካ ሀገራት ከግድቡ በላይ በርካታ እንድምታዎችን ይዞ ተገኝቷል። የህዳሴ ግድብ መጠናቀቅ ለኢትዮጵያ ብቻ ሳይሆን ለተፋሰሱ ሀገራት፣ ለአፍሪካ ሀገሮች ደግሞ በኢኮኖሚ በደህንነት የህዳሴ መነሻ ማንቂያ ደወል ነው። በቀጣይ እንደ ሀገርም ሆነ እንደ ክልል የታቀዱ ትላልቅ ፕሮጀክቶችን በመተባበር ማጠናቀቅና ስኬታማ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንቅስቃሴ ማድረግ እንደሚገባም ገልጸዋል። ዘላቂና አስተማማኝ ሰላም ማረጋገጥና ማጽናት፣ አቅማችንን አስተባብረን ለሌሎች ታላላቅ የልማት ፕሮጀክቶች መነሳት፣ በመተባበር ስኬታማ የኢኮኖሚ ማህበራዊና ፖለቲካዊ እንቅስቃሴዎችን እውን በማድረግ ለሌላ ታሪክ መስራት እንዳለብን መላው የዚህ ኩነት ታዳሚዎች አደራ ጭምር እንዳለብን አሳስባለሁ። የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ ሙሳ ኢዶሳ በበኩላቸው ታላቁ የህዳሴ ግድብ ሁሉም ኢትዮጵያውያን በአንድነት በመቆምና አሻራቸውን በማኖር ለስኬት እንዲበቃ በማስቻል መጀመር ብቻ ሳይሆን መጨረስ እንደምንችል ያስመሰከርንበት ፕሮጀክት መሆኑን ተናግረዋል። የአንድነትና የመቻላችን ማሳያ የሆነ እያንዳንዱ ኢትዮጵያዊ የላብና የደም ፊርማ ያረፈበት ዳግም አድዋችን ነው። ሁሉም በጋራ እንደ አንድ በመቆም በታላቁ የህዳሴ ግድብ የግንባታ ስራ ላይ አሻራውን አሳርፏል። ድጋፍ በራሳችን አቅምና ገንዘብ ግድቡን ሀገራችን የብልጽግና ጉዞ ፈርቀዳጅ በመሆን መጀመር ብቻ ሳይሆን መድረስ እንደምንችልም አስመስክረናል። ስለሆነም በህዳሴው ግድብ ላይ ያሳየነው ጽናትና አይበገሬነት በአካባቢያዊ ልማትና በሀገራዊ ፕሮጀክቶች ላይ መድገም እንደሚገባም ገልጸዋል። መንግስታችን በብርቱ ውሳኔ ሰጭነት ግድቡ የነበረበትን ችግር በመቅረፍ እና በከፍተኛ ደረጃ ክትትል በማድረግ ዛሬ ለደረሰበት ለምረቃ አብቅቶታል። በህዳሴው ግድብ ላይ ያሳየነውን ጽናትና አይበገሬነት በአካባቢያችን ልማትና ቀጣይ በሚሰሩ ሀገራዊ ፕሮጀክቶች ላይ ደግመን ልናሳይ ይገባል። የድጋፍ ሰልፉ ተሳታፊዎች በሰጡት አስተያየትም ታላቁ የኢትዮጵያ ህዳሴ ግድብ በመጠናቀቁ መደሰታቸውንም ተናግረዋል። የህዳሴው ግድብ እንዲጠናቀቅ የተደረገበት ትልቅ ተግባር እንደሆነ ጭምር ህዝቡ ተረድቶ ዛሬ በሰላማዊ ሰልፍ ድጋፉን ለማሳየት ነው የወጣው ማለት ነው። እኔም በተመሳሳይ የህዳሴ ግድብ በመጠናቀቁ በጣም ደስተኛ ነኝ። እናቶች፣ አባቶች፣ ፖሊሶች፣ የጸጥታ ኃይሎችና ወጣቶች የተለያዩ አደረጃጀቶች ስሜታቸውን በሚገባ እየገለጹ ነው። ኢንዱስትሪ የሚከታተልበት የተለያዩ ነገሮች በፍጥነት የኢኮኖሚ ሌቭል የምናሳድግበት ትልቅ አውታር እንደመሆኑ መጠን እጅግ በጣም ደስ ብሎኛል። ለህዝቡ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። በድጋፉ ሰልፍ ላይ በህብረት ችለናል፣ የአንድነታችን መገለጫ ነው፣ ግድቡ የኔ ነው፣ የሚደገም ድል፣ የሚጨበጥ ብስራት፣ የክብራችን ምንጭ ነው የሚሉና ሌሎችም መልእክቶች ከተሳታፊዎች ተስተጋብተዋል። በመርሃ ግብሩ ላይ የማዕከላዊ ኢትዮጵያ ክልል ምክትል አፈ ጉባኤ ወይዘሮ መነቴ ሙንዲኖን ጨምሮ ሌሎች የክልልና የልዩ ወረዳው አመራሮችና ባለሙያዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የልዩ ወረዳው ነዋሪዎች ተሳትፈዋል።